ሰላም እንደምሰንብታችኋል የነጻ መረጃ ዩቲዩብ ቻናል ቤተሰቦች ዛሬ ደግሞ የጥቅል ጎመን በካሮት አሰራር ይዤላችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። ለብዙዎች ተደራሽ እንዲሆን ቪዲዮውን አጋሩት፣ ላይክ አድርጉ። ወደ አሰራሩ በቀጥታ ስንሄድ መጀመሪያ እንደተመለከታችሁት መጥበሻችን ላይ ዘይታችንን ጋል እናደርግና ከዛም በኋላ ካሮታችንን በፈለግነው ቅርጽ ከትፈን እንጨምራለን። እኔ ለዛሬ በቁመቱ ነው ካሮቱን የከተፍኩት። ስለዚህ በቁመቱ የከተፍነውን ካሮታችንን ጋል ያለው ዘይታችን ላይ ጨምረን እናበስላለን። ካሮታችን ትንሽ በሰል ነገር ሲልልን በተለቅ አድርገን የከተፍነውን ሽንኩርት ነው የምንጨምረው። ሽንኩርታችንንም ከካሮታችን ጋር በደንብ እናበስለዋለን። እሱን ካበሰልን በመቀጠል ሌሎች ግብአቶችን ወደ መጨመር ነው የምንሄደው። እኔ ካሮት ትንሽ የበሰል ሲል ድንች አልጫ ላይም እንደዚህ በጎመንም በጥቅል ጎመን ስሰራው በቀይ ስር ስሰራ ሳይበስል እንዲቀር ስለማልፈልግ በደንብ ነው ማበስለው። ለዛ ነው ትኩረት አድርጌ መጀመሪያ ካሮቴን የማበስለው። ስለዚህ ካሮታችን ከሽንኩርታችን ጋር መብሰሉን ካረጋገጥን በኋላ እርድ ነው የጨመርኩት። እርዳችንን እናዋህዳለን። እናንተ ለምግብ ግን ቮይስ ኦቨር መስራት በጣም ነው የሚከብደው። እንትን ይለኛል ለማውራት አዲስ ነገር ስለሆነብኝ ነው መሰለኝ። ለኔ መረጃ መስጠቱ ነው መሰለኝ የሚሻለውና ግራ ይገባኛል ቶሎ ለማውራትና ቶሎ ያልቅብኛል፣ ምግቡ ይደርስብኛል። ያው አዲስ የጀመርኩኝ ስለሆነ ትረዳላችሁ ብዬ ተስፋ አደርጋለሁኝ። ካሮታችንና ሽንኩርታችን በደንብ ከበሰለልን በኋላ በዚህ መልኩ ከትፈን ያዘጋጀነውን ጥቅል ጎመን ነው የምንጨምረው። ጥቅል ጎመናችንን ደግሞ በደንብ እናዋህደዋለን። እሱን ካዋሃድን በኋላ ቅመማ ቅመሞችን ማጣፈጫዎችን ወደ መጨመር እንሄዳለን። መጀመሪያ እኔ አሁን የምጨምረው ተፈጨ ነጭ ሽንኩርትና ዝንጅብል ነበረኝ ፍሪጅ ውስጥ። እሱን ያዘጋጀሁትን ጎመኑንና ካሮቱን በደንብ አርጌ ካዋሃድኩኝ በኋላ ያው ፍሪጅ ላይ ትንሽ ጊዜ ቆይቶ ስለነበረ በረዶ ቤት ስለያዘ በረዶ ለቀቅ እንዲያደርግልኝ ከላይ እጨምረውና ጎመናችን ላይ ክድን እናደርገውና በእንፋሎት ትንሽዬ ውሃው ለቀቅ እንዲያደርግ በረዶ እንዲለቅልን እናደርጋለን። ከዛም በኋላ እንዳያችሁት ከደንኩት ማለት ነው። አሁን ስከፍተው በተወሰነም ቢሆን ትንሽ ነገር ለቀቅ ስለሚያደርግ ለማዋሃድ አይቸግረኝም። እሱን እናዋሃዳለን። እናንተ ደግሞ ፍሬሽ ከትፋችሁ ከጨመራችሁም የበለጠ እኔ እንደውም ለምግብ ስሰራ የሆነ በጣም ብዙ ወጥ ካልሰራው ቀይ ወጥ፣ ዶሮ ወጥ ምናምን ካልሰራን በቀር እነዚህ ትንሽ ነገር ለቤታችን ቶሎ የምናዘጋጃቸውን ሰዓት ካለን እና ጊዜ የሚበቃን ከሆነ እዛው ፍሬሽ እየተጠቀምን እየከተፍን ብንጨምር የተሻለ ጣዕም እናገኛለን። በእርግጥ ይሄም ብዙም ለውጥ የለውም፣ ግን እኔ ያንን መርጣለሁ። እንደዛ ብታረጉ ለእናንተም ፍሬሽ ነገር ደስ ይላል። እንደሱ መርጣለሁኝ። እኔ እንደዛ ነው ማደርገው አብዛኛውን ጊዜ። አሁን ግን ስለነበረኝ እሱን አውጥቼ ተጠቅሜያለሁ፣ ጨምሬያለሁኝ። አሁን እንደምትመለከቱት ጎመናችን ቶሎ ነው የሚበስለው። የእናንተ ጎመን ግን ደረቁ ጎመን ቢሆን ከሆነ ከካሮቱ ጎመኑን አስቀድማችሁ ካሮት መጨመር ትችላላችሁ። አሁን እንደተመለከታችሁት ከፍ አድርጌ ቲማቲም ከትፌ ነው የጨመርኩት። ቲማቲም መጨመር በነገራችን ላይ ግዴታ አይደለም፣ ግን አትክልት ስለሆነ ቲማቲም ሲገባበት ያጣፍጣል፣ በጣም ነው የሚጣፍጠው። ስለዚህ ቀድመን ጨምረን በጣም ቲማቲማችን ከሚሞት በኋላ እንደዚህ ራሱ መጨረሻ ላይ ጨምረን ነው ቲማቲም ቶሎ ስለሚበስል ይጠፋል፣ ላንመለከተው እንችላለን። ስለዚህ እኔ እንግዲህ ወደ መጨረሻ አካባቢ መስሎ ተሰማኝ ሰዓት ተለቅ አድርጌ ከትፌ ጨምሬበታለሁኝ። እንደምታዩት ቲማቲሙም እየበሰለ ነው፣ ጎመናችንም በደንብ ነው የበሰለው፣ እየደረሰ ነው። ካሮታችንም እኔ በደንብ ሲበስል ወዳለሁ ስላልኳችሁ እሱን ነው ቼክ እያደረኩት ያለሁት። እየበሰለ ነው፣ በቃ ቆንጆ እየመጣልን ነው ያለው። እንዴት ነው በመረጃ ቶሎ ልመለስላችሁ አይደል? ወደዛው ይሻለናል መሰለኝ። ወደ እርግዝና መረጃ ይመለሳለሁኝ።
ያው ትንሽ ስላልተመቸኝ ነው ይሄንን እንግዲህ ለቤት ማበስለውን የምግብ አማራጭ ይዤላችሁ የመጣሁት ሰሞኑን። ግን ቪዲዮዎችንም እያዘጋጀሁ ነው የእርግዝና መረጃዎች። ስለዚህ እነሱን በቅርቡ ይዣቸው እመጣለሁ። ቀደም ሲል እንደተመለከታችሁት እንዳረሳ ደግሞ ያልጫ ቅመም ነው የጨመርኩት። ካልጫ ቅመሙ ጋር ጨው ጨምሬያለሁ። ስለዚህ እነሱን ሁለቱን ጨምሬ አዋጇለሁ። እንዳልኳችሁ በእርግዝና መረጃዬ በቅርቡ መለሳለሁኝ። ምግቡም ደግሞ በየመሃሉ አይቀርም ይመጣል። አልፎ አልፎ ምሰራውን ምግብ ስቀርጽ ይዤላችሁ እመጣለሁ። ያው እኔ እንደ ባለሙያ በቋሚነት ምግብ እያበሰልኩኝ የማቀርብበት ቻናል አይደለም፣ ግን ደግሞ ለእናንተ ይጠቅማችኋል ብዬ የሰራሁት የምግብ አሰራር ካለ ይዤላችሁ እመጣለሁኝ። አሁን ታያችሁት በደንብ በምፈልገው መጠን በስሎልኛል። ከዛም በኋላ መጨረሻ ላይ ቁንዶ በርበሬ ነው በትንሹ እየጨመርኩት። ቁንዶ በርበሬያችንን ከጨመርን በኋላ ትንሽ እናዋህደዋለን። እሱን አዋህደን እንግዲህ መጨረሻ ላይ አብዛኛውን አልጫ ምግብ ስንሰራ የማይቀረውን መጨመር ያለበትን በጣም ቆንጆ ጣዕም የሚያመጣልንን መጨረሻ ላይ የሚጨመረው እንግዲህ ሁላችንም አልጫ ስንሰራ የምንጨምረውን ቃሪያ በመጨመር ጥቅል ጎመናችንን ሰርተን እንጨርሳለን ማለት ነው። ባያችሁት መልኩ ይሄ ኦሬዲ ሆኗል። በደንብ ነው የበሰለው። ካሮቱን በስሏል፣ ጎመኑን በስሏል። ቆንጆ ሆኖ ደርሶልኛል። እንደዚህ የሰራችሁ መመገብ ትችላላችሁ። በየቤታችሁ ደግሞ የተለያየ አሰራር ይኖራችኋል። እናንተም ይሄ ነገር ቢስተካከል ብላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። እንዳያችሁት ቲማቲሙን መጨረሻ ላይ ጨምረው በደንብ ነው የበሰለው። የለም አይታይም። ስለዚህ ቀድማችሁ አጨምሩ። ወደ መጨረሻ አካባቢ ብትጨምሩትም ቲማቲም ይበስላል። በደንብ ጥብስ ብሎ የሚበስልላችሁ። ያው ከ10 ስንት እንደምትሰጡትም ኮሜንት ላይ ልታስቀምጡልኝ ትችላላችሁ። የራሳችሁን ነጥብ አስቀምጡ። ይቀጥል አይቀጥል ስቀልዳችሁ ነው። ለማንኛውም በቅርቡ በመረጃዬ እመለሳለሁኝ። ቀደም ሲል እንዳልኳችሁ የእርግዝና መረጃችን ይቀጥላል። የምግብ መስራቱን በየመሃሉ ሳይቋረጥ የሚቀጥልላችሁ ነው የሚሆነው። እንዳተመለከታችሁት የሰራነውን ጥቅል ጎመን በካሮት በዚህ መልኩ ለገበታ ለማቅረብ ዝግጁ አድርገን አውጥተነዋል። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ። ቀጣይ እንገናኛለን። ቸር ሰንብቱ።